ከዑመር ረዲየላሁ ዐንሁ ጋር ቁጭ ሰሃቦች አሉ። አንዱ ሰው ገሏል፣ የልጆች አባት ገሏል። ሁለት ልጆች አሉ ሰውየው። ሁለት ወንዶች አባታቸው ተገሎባቸዋል። አንተው ይዘውት መጣና የአሚረል ሙእሚኒን አሉት፣ የአባታችን ገሏል፣ ደማችን ያስፈል ገላል። አዎ ገድያለሁ። ለምን ገደልከው? ተሳስቼ ነው። እሱ የወረወርኩት አይደለም፣ እሱ ናቸው ሐቅ ነው የተናገረው። طيب ምን ትላላችሁ? አፉ ትሉታላችሁ? በፍጹም ይገደላል። طيب ፍቀድልኝ፣ ለመገደሉ እቀበላለሁ፣ ችግር የለም። ግን ልጆች አሉ፣ ህፃናቶች አሉ፣ እነሱም ቦታ አድርጌ ልመለስ፣ ፍቀድልኝ። ዋስ አምጣ። ዋስ የሚባል አንድ ሰው ጠፋ። እዛ ቢዘር ነበሩ አጠገብ ላይ ያ አሚረል ሙእሚኒን እኔ ዋስ ሆነዋለሁ። አሚረል ሙእሚኒን ዑመር ረዲየላሁ ዐንሁ የአባዘር አሉት። አቤት ታውቀዋለህ አሉት። አላውቀውም እና ሲል የኢማን ፊት አይቼበታለሁ። የኢማን ፊት አየሁበት። خلاص ወንድሜ ነው፣ አይቶት አያውቅም። طيب አሁን እሱ ሄዶ ቢቀር ምተው ይመስላል። لا حول ولا قوة إلا بالله አልተውም ማለት أمري على الله ለአላህ ነው ተወው። ሄደ ሰውየው 3 ቀን ተሰጠው። ሄደ ልጆቹን አስተካከለ፣ አሰናዳ፣ ቦታ አደረገ፣ ጨረሰ። ቢጠበቅ አይመጣም። فتنة القوق روح قرر ደረሰች። إذا بلغت الحلقوم እንደተባ ኋላ ላይ መጨረሻ ሊመሽል የሮጠ መጣ። ደረሰ። ያ ረሱላህ ያ አሚረል ሙእሚኒን ቦታው ሩቅ ስለሆነ ነው መጓጓዣዬን ደግሞ ሁሉ አካባቢ ሰጥቼ ሁሉ ስለጨረስኩኝ በእግሬ ነው እየሮጥኩ የመጣው። ዑመር ተነፈሱ ሲያዩት ገና ሊያነው አቡዘርን ሊገሉ ነበር። እሳቸው ዑመር ናቸው። ተነፈሱ፣ ደስ አላቸው። ሰሃቦች ሁሉ ተነፈሱ፣ ልጆቹ ተነፈሱ። መጨረሻ ላይ ለምን መጣ ብትቀር እኮ ትችል ነበር። እዛው خلاص ሄድክ خلاص ነፍስህን ታድን ነበር። የት እንደሆንክ በዲየት እንደሆነ ባትያዝ ምን መቅረት ትችል ነበር። لا ان العهد كان مسؤولا ቃል ኪዳን ተጠያቂነት አለ። በዛ ብዬ ነው የመጣሁት። ያ አባዘር አንተስ ለምን አንገትህን ለኩስል ሰጣህ? والله የነብዩ አለይሂ ሰላቱ ወሰላም ሰሃቦች መሬት ላይ እያሉ ለወንድሙ የሚደርስ ወንድም ጠፋ እንዳይባል ፈርቻለሁ። طيب ጉዳዩ ይሄ ነው አሉ። አው ደነገጡ። ወደ ልጆቹ ሲያዩ ያ አሚረል ሙእሚኒን አሉ። አቤት አሉ። እኛም ደግሞ ምድር ላይ ያዝናው በልጣፋ እንዳይባል ብለን እኛው ማቁለቷል። مسلما كنت وأبقى مسلما هؤلاء أصحاب النبي صلى الله عليه وسلم بهذا والسماء